ጉዞ ወደ ባህር ጊዮን። ከዚህ በኋላ ዮሴፍ እመቤታችንን ቦታ ለቀው ሄሮድስ ሰራዊት እንዳይከተሉት አላት። ያን አገር ለቀው ዲያስራውን ወደተባለ አገር ሄዱ። ይህም ጊዮን ባህር አካባቢ በዚያን እረኛ እንደሌለው በግ የተጣሉ ማለትም ትምህርት እውቀት የሌላቸው ሰዎችን አገኙ። ሰዎች የዋሃን ነበሩ። እመቤታችን ቅንነታቸውን አይታ አስተማረቻቸው። በዚያን ሀገር የሚኖሩ ዕውራን ዓይን አበራች። በሰዎች ላይም እያደሩ አጋንንትን አወጣች። የተለያዩ በሽታ የያዘቻቸውን ሰዎች ፈወሰች። በዚህ ታምራት አደረገች። በጊዮን ወንዝ አካባቢ ያለው የጌርሳሙ ንጉሥ እመቤታችን ዜና ሰማ። ወደ እመቤታችን 2 መልእክተኛ ልኮ ወደ እኔ አገር ግቢ፣ እኔና ሚስቴ አገልጋዮችሽ እንሆናለን አላት። እመቤታችን የፈወሰቻቸው ሰዎች ግን ሰይፋቸውን ይዘው ማርያም ከሀገራችን አትወጣም፣ ትውጣ ዘንድ አንፈቅድም፣ ስለ እርሷም እንሞታለን ተባባሉ። ንጉስም እመቤታችን ለመውሰድ በጣም ብዙ ሰራዊት ላከ። እመቤታችን ያለችበት ሀገር ሰዎች ንጉስ ከላከችው ሰራዊት ሀገር ለመዋጋት ወጡ። እመቤታችንም በእርሷ ምክንያት ሰው እንዳይሞት ወደ እግዚአብሔር ጸለየች። ከዚህ በኋላ እርስ በርሳቸው ተስማምተው ማርያም የወደደችው አገር ትሄዳሉ። እመቤታችንም ጸሎት ልባቸው ካለመግባባት ወደ መግባባት መልሰው ዮሴፍ ከዚህ ወጥተው ወደ ቁልዛም ሐይቅ ሄዱ። የቁልዛም ሰዎች ተቀብሏቸው በዚያ 7 ወር ተቀመጡ። በአገር ውስጥም ያሉት ሁሉ በሽተኛ ፈወሰቻቸው። በዓለም ላይ የሚኖሩት ሰዎች ምንም ጊዜም ቢሆን የተለያየ አመለካከት አላቸው። የአንዱ አመለካከት የሌላው ተቃራኒ ይሆናል። በዚህ ታሪክ እንደተመለከትነው እመቤታችን ወደ ሀገራችን እንዳትገባ ድንጋይና ጅራፍ ይዘው የወጡ ሰዎች ሲኖሩ፣ እመቤታችን ከሀገራቸው እንዳትወጣ ሰይፍ የመዘዙ ሰዎችም ነበሩ። ከዚህ በኋላ የሰሌም ንጉስም እመቤታችን ዜና ሰምቶ ፊትሽን ማየት አይገባኝም፣ ነገር ግን ካለሽበት ሁነሽ ሀገሬን ባርኪልኝ ብሎ መልእክተኞችን ላከ። እመቤታችን መልእክቱን ሰምታ ትህትናውን አደነቀች። ዮሴፍና ሰሎሜ ወደ እርሱ ልንሄድ ይገባል አለቻቸው። ዮሴፍና ሰሎሜ ያችን ፍቃድ ይሁን አሏት። ተነስተውም ወደ ሊሳኖ ንጉስ ሄዱ። በደረሱ ጊዜም ንጉስ ተነስቶ ለእመቤታችን ሰገደላት፣ በጣም አከበረቸው። እመቤታችን ንጉስ በአገር ውስጥ ያሉትን በሽተኞች ሰብስበህ አምጣቸው እፈውሳቸዋለሁ አለችው። በሽተኞችም ሰብስባ አመጣላት፣ ሁሉም ፈወሰቻቸው።